ሃይ ሰላም እንዴት ናችሁ? የጀግኒ ቲቪ ተከታታዮች ዛሬ ደግሞ እንደተለመደው መጥቻለሁኝ። ያበረታታችሁኝ ስለሆነ ላይክ፣ ኮሜንት እንዲሁም ሼር እያደረጋችሁልኝ ስለሆነ በጣም ከልብ አመሰግናለሁኝ። አሁንም ይህ የምተባበራችሁ አብራችሁኝ እንደሚቀጥል ተስፋ አደርጋለሁኝ። ወደ ዛሬው ታሪካችን እንገባለን። የዛሬው ታሪኮቻችን ሰዎች ከመጥፋታቸው በፊትና ከጠፉ በኋላ የነበረውን ታሪክ የምናይበት አጫጭር ቆንጆ ታሪክ ይዤላችሁ ነው የመጣሁኝ። አብራችሁኝ ቆዩ። የሁልጊዜ ድጋፋችሁ አይለየኝ። ሰብስክራይብ አድርጉልኝ ዩቲዩብን ቻናል። መልካም ቆይታ። የዛሬ ታሪኮቻችን ሰዎች ከመጥፋታቸው በፊትና ከጠፉ በኋላ የሚል ይዘት ያለው ታሪክ ነው። ሰዎች እንዴት ጠፉ፣ በምክንያት ጠፉ፣ ከዛም እንዴት ተገኙ፣ በምን ምክንያት ተገኙ የሚለውን ታሪክ ነው ዛሬ የምናይበት። አብራችን ቆዩ። የመጀመሪያው ባለ ታሪካችን የ14 ዓመቷ ኤልዛቤት ስማርት ትባላለች። ጠፋችበት መንገድ ደግሞ ከቤቷ ተኝታ እያለ ከእህቷ ጋራ አንድ ሰው በመስኮት ዘሎ ገብቶ ከዛም በኋላ እሷን በቢላዋ በማስፈራራት እንዲሁም ደግሞ እግሯን ከጠረጴዛ ላይ አድርጎ በቢላዋ ይወጋታል። የ9 ዓመቷ እህቷ እየሰማች ነበር ያንን ነገር ግን እንደተኛች አስመስላ ዝም አለች። ከዛም በኋላ ይህ አጋቿ በመስኮት ይዟት ይወጣል ማለት ነው። እህቷ በዛ ሰዓት አልተኛችም ነበር፣ ነገር ግን ድምጿን አጥፍታ እየሰማቸው ነበር። ከዛም ልክ ከሄዱ በጣም ፈርታ ስለነበረ ይኖራል ብላ ስለጠረጣች እስከ 4 ሰዓት በሚሆን ይገመታል ሂዳ ታሳውቃለች ለእናትና ለአባቷ ማለት ነው። ከዛም በኋላ እናትና አባቷ በህልሟ ያየችው ነገር ነው ወይም ደግሞ በደንብ ያላስተዋለችው ነገር ነው ብሎ ዝም አሏት። የሆነ ያክል ሰዓት እነሱም አይጠፉም። ነገር ግን ኤሊዛቤት ልትመጣ አልቻለችም። ከዛም እህቷ ሜሪ እንደተናገረችው እህቷ እንደጠፋች አረጋገጡ ማለት ነው ቤተሰቦቿ። ከዛም በኋላ በመቶዎች የሚቆጠሩ ሰዎች መፈለግ ጀመሩ። ከዛም አልፎ በ2000 የሚቆጠሩ በጎ ፈቃደኞች ተሰማርተው ኤሊዛቤትን መፈለግ ጀመሩ ማለት ነው። በጣም በጥልቅ ፍለጋ ተፈለገች። ነገር ግን ምንም ማግኘት አልቻሉም ስለ ኤሊዛቤት። አንድም ነገር ማስረጃ ማግኘትም አልቻሉም። ለ1 ወር፣ ከዛም አልፎ ለ2 ወር፣ ከዛም አልፎ ለ3 ወር፣ ከዛም ለ6 ወር፣ ከዛም ለ7 ወር፣ ለ8 ወር ተፈለገች ኤሊዛቤት። ነገር ግን ማግኘት አልቻሉም። ከዛም 10 ወር አካባቢ እንደሆናት ከጠፋች ሜሪ አንድ ነገር ታስታውሳለች። የአገታት ሰው ድምፁ እንደምታውቀውና ትዝ ይላታል ማለት ነው። ያንን ድምፅ የትና እንዴት እንደሰማችሁ ስታጣራ ኤሊዛቤት ከመጥፋቷ በፊት ከአንድ ቀን ከ2 ቀን በፊት ከነሱ ጣራቸው ላይ የወደቀን ቆሻሻን ለማንሳት ተጥሮ ነበር። እናም ያን ሰውዬ እንደሆነ አስታወሰች ማለት ነው። ከዛ በኋላ ለቤተሰቦቿ ትናገራለች ትዝ እንዳላትና ሰውዬው ያን እንደሆነ። እናም ቤተሰቦቿ ስላስታወሱትኝ ሰውዬውን ፎቶ በማሳል ለሚዲያዎች ለቲቪዎች ይለቀቃል ማለት ነው። ከዚህ በፊት ቤተሰቦቿ በቲቪ ወጥተው ያፈናትን ሰው ተማጽነው ነበር እንዲያገኙትኝ፣ ነገር ግን ምንም ምላሽ አላገኙም። በዚህ ሰዓት ሰውየው ይሄን ይመስላል እና ባካችሁ ይሄን ሰውዬ ያያችሁ እንድትነግሩን ብለው ይናገራሉ ማለት ነው። ከዛም እሱን በአካባቢው በአቅራቢያው አይቶት የነበረ አንድ ሰውዬ ጥቆማ ያደርጋል ማለት ነው። እናም ሰውየው ከነ ግብረ አበሩ ይያዛል ማለት ነው። ሚችል ይባላልኝ። ሌላኛዋ ደግሞ እሱን ደግፋ ወይም ደግሞ ከሱ ጋር የነበረችው ዋንዳ ትባላለች ማለት ነው። ይሄ ሰውዬ ኤሊዛቤት ላይ ብዙ ጫናዎችን አሳድሮባታል። እገታ፣ ደፈራ እንዲሁም ደግሞ ሌላ ብዙ ሰብአዊ የሆነና አካላዊ የሆነ ጉዳቶችን አድርሶባት ነበር። እናም በህግ ደረጃ ሲሄዱ ሚችል እድሜ ልክ ያለ ይቅርታ ተወሰነበት ማለት ነው። የእሱን አጋዥ የሆነችው ዋንዳ እሷ ደግሞ ለ15 ዓመት ተወሰነባት። ነገር ግን ከ9 ዓመት በኋላ ተፈታለች ማለት ነው። ኤሊዛቤት በዚህ ሰዓት አሁን የ37 ዓመት የ2 ልጆች እናት እንዲሁም ደግሞ የህፃናትና ደህንነት ተሟጋች እና የአንድ ቲቪ ወይም ደግሞ የአንድ ጋዜጣ ዜና ተንታኝ ሆናለች ማለት ነው። የመጀመሪያው ባለታሪካችን ይሄን ይመስላልኝ። ሌላኛው ባለታሪካችን ማለትም ሁለተኛው ባለታሪካችን ኦክሳና ማሊያ ትባላለች። ይቺ ባለታሪካችን እንደ ማንኛውም ልጅ እስከ 3 ዓመቷ በትክክልና በጤነኝነት ነበር ያደገች። ነገር ግን አባቷ በጣም በሱስ አዲክትድ ሲሆን ልጁን ቸላ ይላታል ማለት ነው። እቺ ልጅ እስከ 7 ዓመቷ ከውሾች ጋር ነበር ያደገችና ልክ እንደ ውሾች ነው አክት የምታደርገው። ማለትም የምትጮኸው፣ የምትራመደው እንደዚህ በአራት እግሯ ነው የምትጮኸው። ሰዎችን አታክ ልታደርግ የምትሮጠውም ልክ እንደ ውሾች ነው። እናም 7 ዓመት ሲሆናተኝ ባለስልጣናቶች እዛ አካባቢ ይዞራሉ ማለት ነው። እናም በዛ ሰዓት ላይ እሷን ያገኟታል። ይህን ከያዙ በኋላ ምክንያቱም አባቷ በጣም አዲክትድ ስለሆነ ነው እንደዛ ያደረጋተኝ፣ ምንም ኬር ስለሌለው ነው። እናም እናቷ ደግሞ መቼና እንዴት እንደሄደች አይታወቅም። ስለዚህ የሀገሪቱ ባለስልጣናቶች ከዚህ ቤት አውጥተው ወደ እሷን ሊንከባከቡ ወደሚችሉ ተቋማቶች ያስገቧታል ማለት ነው። ከብዙ ጥረት በኋላ መናገር፣ ከዛም አልፎ ቁማ መሄድ፣ ከዛም አልፎ ከሰዎች ጋር መንከባከብ ጀመረች ማለት ነው። ችናት ሌላኛው ባለታሪካችን። እናም አሁን የ41 ዓመት ሴት ስትሆን በቃ እንዲሆንላት የምትፈልገው ምንድነው ብላ ስትናገር ሰዎች ውሻዋ ሴት
አይበሉኝናም በተጨማሪ ደግሞ እናቴን ባገኛት በጣም ደስ ይለኛል ያለች ባለ ታሪካችን ነችና ችላ የተባለችው ሌላኛዋ ባለ ታሪካችን ወደ ውሻነት የተቀየረችው ባለ ታሪካችን ነች ማለት ነው። ሶስተኛው ባለ ታሪካችን ራኬል ዌብ ይባላል። የ4 ዓመት ልጅ ነው። ይሄ ልጅ ከቤቱ እንደ ዋዛ ወጥቶ ነው የጠፋው ማለት ነው። እናም በጣም በብዙ ሰዎች የሚቆጠር ማለትም ወደ 50 ወደ 60 የሚጠጉ ሰዎች ወጥተው ይሄን ህፃን ይፈልጉታል። በጣም ልጅ ነው፣ የ4 ዓመት ልጅ ነው። በዛ ላይ ደግሞ የጠፋው ጫካ ውስጥ ነው። ቤታቸው ወይም ደግሞ መዝናኛ ያሉበት መዝናኛ ወደ ጫካ በጣም ስለሚጠጋ ይጠፋል ማለት ነው። እናም ሰዎች በጣም ስለፈሩ ብዙ የሚቆጠሩ ሰዎች ወዲያውኑ ፍለጋ ይወጣሉ። ነገር ግን ሊያገኙት አልቻሉም። አንድ ቀን ተፈለጋል፣ አልተገኘም። እንዲሁ ደግሞ ሁለተኛ ቀን ይወጣሉ፣ ይፈልጉታል። ነገር ግን አብዛኛዎቹ ሰዎች ሊያገኙት አልቻሉም። ግን በሌላ በኩል የወጡት ሰዎች ማለትም ሌሎች ፈላጊዎች በጣም የጩኸት ድምጽ ይሰማሉ። እናም ወደዛ ወደ ጩኸት ድምጽ ሲሄዱ የጠፋው የ4 ዓመቱን ልጅ አገኙት ማለት ነው። እናም ለ2 ቀን ሙሉ ተርቦ ተጠምቶ በጣም ብርዶት፣ ምክንያቱም በዛ አካባቢ በረዶ ስለነበረ በጣም ብርድ አግኝቶት በሙሉ አካሉ ሆኖ ያገኙታል ማለት ነው፣ ምንም ሳይጎዳ። በጣም የሚገርመው እዛ አካባቢ አንበሶች እንዲሁም ድቦች በጣም ይበዙ ነበረ። ነገር ግን ልጁ ምንም አልሆነም። ለ2 ቀን ውስጥ እዛ ጫካ ውስጥ ሲሆን ምንም ችግር አላጋጠመውም። እናም ምን እንደሚያስታውስ በሌላ ጊዜ ሲጠይቅ ምንም ትዝ የሚለው ነገር እንደሌለ ነበር የተናገረው። በእርግጥም ህፃን ነበር፣ ግን በሰላም ወደ ቤተሰቦቹ ተቀላቅሏል። አራተኛው ባለ ታሪካችን ሮበርት ማክዶናፍ ይባላል። ይህ የ73 ዓመት አዛውንት ነበሩ። እናም ቤተሰቦቹ ሲጠፉ በጣም ይደነገጣሉ፣ ምክንያቱም የአእምሮ ህመም ችግር ስለነበረባቸው። ብዙም ሰዓት አልቆዩ፣ ቤተሰቦቹ ሊፈልጉት ሞከሩ። የጠፋበት ቦታ ላይ በጣም ወደ ጫካ የሚጠጋና ብዙ ጥሩ ያልሆኑ እንስሳቶች ያሉበት ማለትም ተኩላ፣ አንበሳ ምናምን ያሉበት ቦታ ስለነበረ ጊዜ ማጥፋት አልፈልጉም እና ቤተሰቦች ቲቪ ሚዲያዎችን ጠሩ፣ የዜና አውታሮችን ጠሩና ያፋልጉኝ በጣም ወደሆኑ ያሰራጩ ነበር ማለት ነው። ከዛም በሌላ በሚቀጥለው ቀን ማለትም ከጠፋ ከትንሽ ሰዓታቶች በኋላ ቲቪዎች ለመዘገብ ሬዲ ይሆናሉ። የዘገቡ አልነበረም ግን ሬዲ ይሆናሉ ማለት ነው። ነገር ግን ከጀርባቸው ሌላ አንድ ሰው ይመጣል ማለት ነው። እጁን በኪሱ አድርጎ ዘና እያለ ይራመዳል። ይህ ሰውዬ ከ14 ሰዓት በኋላ የጠፋው ሮበርት ነበር። ለሱ ዜና ሊነገርበት የነበረው ሚዲያ ላይ ራሱ ከጀርባ እየታየ መጥቷል ማለት ነው። ይሄኛው ሌላው የሚያስቅ አይነት የጠፋ ሰው ሲገኝበት ነው። እናም ምንም ሳይሆን ምንም ችግር ሳይፈጠርበት ነበር የደራርሰውና ይሄኛው ትንሽ አግራሞትን ይፈጥራል ማለት ነው። እናም በሰላም ቤተሰቦች ጋር እንዲሁ እንደሌሎቹ ተቀላቅሏል። አምስተኛው ደግሞ በአባቱ የተጠለፈው ጁሊያን ሄርናንዴዝ ነው። ይህ በ5 ዓመቱ ነበረ ከቤተሰቦቹ ጠፋ ተብሎ የተቆጠረው። ምክንያቱም አባቱ ሙሉ በሙሉ ከእናቱና ከእናቱ ቤተሰቦች በሙሉ ነበር የሰወረው። የራሱን የልጁን የሁሉንም ማንነት ቀይሮ ነበረ ሰው እንዳያገኘው። እናም ይህ ልጅ ከ5 ዓመት ጀምሮ እስከ 19 ዓመቱ ማለትም ለ14 ዓመት ሙሉ ልጁን ደብቆታል፣ ማንም እንዳያገኘው። ይሄ ልጅ የተገኘበት መንገድ ለ12ኛ ክፍል ፈተና መውጫ ራሱን ለመሙላት የትምህርት ቤት ቦታዎች ሲሄድ የዛን ሰዓት ነበረ ትክክለኛ ስሙ ጁሊያን እንደነበር ያወቁ ማለት ነው። አባቱ ከዛ በፊት በነበረው በሙሉ ራሱን ደብቆ ነበረ ያሳደገውና ከዛም ይሄ ልጅ በዛ መንገድ ሊገኝ ቻለ። እናም ለእናቲቱ አሳወቋት። ከዛ በኋላ ይህ ሰውዬ ማለትም የጁሊያን አባት ፍርድ ላይ መቆም ስለነበረበትኝ ለ4 ዓመት እስር ተዳርጓል ማለት ነው። ነገር ግን ጁሊያን በንጹህ ልቡ ለአባቱ ይቅርታ አድርጎለታል። ምክንያቱም አባቴ ለእኔ ብዙ መስዋዕትነትን አድርጓለኝ፣ ምንም ቢሆን ምንም እኔን ደብቆ ወይም ደግሞ እኔንን በሌላ ማንነት ቀይሮ ቢያሳድገኝም ለእኔ ግን የከፈላቸውን ነገሮች አልረሳም። በጣም ትምህርቴን እንድወድ፣ ትምህርቴ ጎበዝ እንደሆን፣ እንዲሁ ደግሞ ኮሌጅ እንድገባ ሲያደርግልኝ የነበረ ጥረት ልዩ ነበርና አባቴን አልክደውም። በጣም ጥሩ አባት ነበረኝ። ስለዚህ ይቅርታ አድርጌለታለሁ ብለዋል ማለት ነው። ወደ ሌላኛው ወደ 6ኛ ባለ ታሪካችን እንሂድ። እቺ ታሪካችን ኒዋንግ ቲቫን ትባላለች። እናም የ16 ዓመት ልጅ ነበረች በዛ በምጠፋበት ሰዓት ማለት ነው። ይቺ ልጅ በጣም እናቷ ልታምናት አልቻለች። ምክንያቱም ትምህርቷ ላይ በጣም ፎከስ እያደረገች አልነበረችም። በጣም ቆንጆ ስለነበረች ከዛም ከዚህም እያለች ከልጆች ጋር ትጫወት ነበረ። እናም ወንዶች በጣም ትኩረት እንደሚያደርጉባት እናቷ ታያለች። እናም በጣም ትናደድባታለች። ይህን ስታይ እናቷ አንድ ቀን ማታ ትወጣለች ከቤቷ። እናም በጣም አምሽታ ትመጣለች። በዛን ሰዓት እናቲቱ በሩን አልከፍትልሽም ትላታለች። ልጅቱ ትወጣና ትመለሳለች። ነገር ግን ይቺ ልጅ ከዛ ጊዜ በኋላ አልታየች። በጣም ለብዙ ጊዜ ትጠፋቸዋለች ማለት ነው። ከቤት ከወጣች በኋላ ወደ አንድ ጭፈራ ቤት ነበር ሄደችው። ከዛ ጭፈራ ቤቶች ካልሆኑ ሰዎች ጋር ትገናኛለች። ማለትም ወጣት ሴቶችን ለትላልቅ ወንዶች ወደሚሸጡ ማለት ነው። እነዛ ሰዎች ይይዟታል። ለማትፈልገው ለማታውቀው ሰው ይድሯታል። ከዛም ያ ሰው
ወደማታውቀው ወደ ሩቅ ቦታ አይኗን ጨፍኖ ይወስዳታል። እና በጣም ብዙ ጊዜ እዛ ሰው ቤት ላይ ትኖራለች። ይህ ሰውዬ ለ21 ዓመታት ያክል አብረው ከኖርሽ በኋላ ልጅ ከወለደችለት በኋላ ነገር ግን ለሱ ሹፌሮች ታንማክራቸዋለች። ብዙ ጊዜ ተነግራቸዋለች ታሪኳን። እናም ይዘዋት እንዲጠፉ ትፈልጋለች። ከዛም ሹፌሮች ተሰባስበው ወደ 4 ምናምን የሚሆኑ እሷን እዛ ቤት ይዘዋት ለማምለጥ ይሞክራሉ ማለት ነው። በዚህ መሀል ላይ ለ3 ወራት ያክል እሷን በየጫካው በየቤቱ በየመንገዱ ይዘዋት እየዞሩ ብዙ ጊዜ ቆይተዋል። ከ3 ወር በኋላ ግን ወደምታውቀው ወደ ሀገሯ ወደ ሰፈሯ ሊያቀላቅሏት ችለዋል ማለት ነው። እናም ይቺ ልጅ ከ21 ዓመት በኋላ ወደ እናቷ ተመልሳለች። እናም እናቷ በጣም እንደተጸጸተች የዛኔ በሩን መዝጋት እንዳልነበረባት ትናገራለች። ነገር ግን አሁን በሰላም ከእናቷ ጋር ተገናኝታለች ማለት ነው። 7ኛው ባለ ታሪካችን ጄሲ ድጋርድ ትባላለች። የ11 ዓመት ልጅ ነበረች። ከዛም ወደ ትምህርት ቤት ስትሄድ ነው የተጠለፈችው። ይህም ጠለፋ በሁለት ሰዎች ነው የተካሄደው፣ በፊሊፕ እና በናንሲ ማለትም በባልና በሚስት ማለት ነው። ከዛም ጄሲ ትጠለፍና ትጠፋለች። ቤተሰቦቿ ይፈልጓታል፣ ነገር ግን አላገኟትም። ከዛም በኋላ ለረዥም ጊዜ ስለሆነ የፈለጓት ቤተሰቦቿ እንደሞተች ያምናሉ፣ ይተዋታል ማለት ነው ከረዥም ፍለጋ በኋላ። ነገር ግን ፊሊፕስ ጄሲን እንደ ከሚስቱ ሌላ ልጅ እንድትወልድለት ያደርጋታል። እናም 2 ልጅ ትወልድለታለች። ከዛም በኋላ ልጆቿን ትምህርት ቤት ወይም ደግሞ ኮሌጅ ለማስመዝገብ ሲሄድ ጄሲ አብራ ትሄዳለች። እናም በዛ ሰዓት ላይ ሰዎች ሰርች ሲያደርጉ የሷን ነገር ያገኟታል ማለት ነው። እናም ያውቋታል። ጠፍታ በዛን ጊዜ ስትፈለግ እንደነበር ፋይሎች እንዳሏት ያውቃሉ ማለት ነው። ከዛው ላይ ይታሰራሉ ፊሊፕና ናንሲ ማለት ነው። ወደ ፍርድ ቤት ይሄዳሉ። ፍርድ ቤታቸው ላይ ፊሊፕስ እድሜ ልክ እንዲፈረድበት፣ ምክንያቱም የመድፈር ከዛም አልፎ ልጆች እንድትወልድለት የማድረግ ብዙ ነገሮችን አድርጓል። ባለቤቱ ደግሞ ናንሲ ለ36 ዓመት እስራትን ተፈርዶባቸዋል ማለት ነው። ይህ ነበረ ሌላኛው ታሪካችን። ነገር ግን አሁን ጄሲ ከቤተሰቦቿ ጋር በሰላምና በደስታ እየኖረች ነው ያለችው ማለት ነው። አሁን የ29 ዓመት ወጣት ሆናለች ማለት ነው። 8ኛው ባለታሪካችን ደግሞ ፔትራ ፓሴካ ስትሆን ይቺ ባለታሪካችን ለወንድሟ ልደት ለማክበር ከቤት እንደወጣች ትቀራል። ማለትም በ24 ዓመቷ ማለት ነው። እናም ተጠፋ ለወንድሟ ልደት ለማክበር ቢሆንም ነገር ግን ለጓደኛዋ ስትሄድ ነግራት ነበረ። ቤቴ ውስጥ ያሉትን እጽዋቶች እንዲሁም ደግሞ እንስሳቶች ባክሽን እንድትንከባከቢልኝ ብላ ማለት ነው። ከዛ በኋላ ለብዙ ዓመታት ጠፋች። እናም ከ5 ዓመት በኋላ ቤተሰቦቿ እንደሞተች አውጁባታል ማለት ነው። ምክንያቱም ምንም ማየት አልቻሉም፣ እሷንንም ማወቅ አልቻሉም ያለባትን። ነገር ግን ከ31 ዓመት በኋላ በ55 ዓመቷ በካሜራ ትታያለች ማለት ነው። እናም በደንብ ቸክ ሲያደርጉ ለብዙ ዓመታት ራሷን እየሸፈነች ነበር የምትወጣው። እንደሌላው ሰው መታወቂያ የላትም፣ ክሬዲት ካርድ የላትም፣ ምንም ነገር የላትም። በቃ ከዳታ ጋር የሚያገናኝትን ነገር ምንም ነገር የለም። እናም ራሷን በጣም አግላ ነበረች። እናም ይሄ ደግሞ ሲታይ ምንድነው የተባለው? ራሷን የምታኖረው ወይም ደግሞ የምታስራረው በህገ ወጥ ስራ እየሰራች ትንሽ ቢሆንም ብር ያገኘች ነበር የኖረችው። እናም ከተገኘች በኋላ በካሜራዎች በቪዲዮች ከታየች በኋላ ብትጠየቅም ነገር ግን ማንንም ማግኘት እንደማትፈልግ ቤተሰቦቿንም ማንንም ማግኘት እንደማትፈልግ ትናገራለች ማለት ነው። ቤተሰቦቿን በሰጠችው መልስ አዝነው ዝም ብለዋል ማለት ነው። ምክንያቱም ከእሷ ፍቃድ ውጭ ምንም ማድረግ ስለማይቻል። እናም ሰዎች የ24 ዓመት እያለች ስለሚያውቋት አሁን ላይ ምንም ፊቷ ቢሸበሸብም እንደገና ደግሞ በእርግጥ ስትወጣ በጣም ራሷን ሸፋፍና ነው የምትወጣው። ነገር ግን ልትታይ ችላ ነበር። ራሷን ግን አሁንም በደበቅ ስለሆነ የፈለገችው ደብቃለች ማለት ነው። ግን ከ31 ዓመት በኋላ በ55 ዓመቷ ተገኝታለች ማለት ነው። ሌላኛውና 9ኛው ባለታሪካችን ቲሞቲ ካርኒ ነው። ይህ ሰውዬ የጠፋው በ25 ዓመቱ ነበረ። እናም መኪናውንም ቤቱንም ነበር ትቶ የጠፋው ማለት ነው። ከዛ በኋላ ቢፈለግ ሊገኝ አልቻለም። ቤተሰቦቹ እሱን ለመፈለግ በጣም ብዙ ሰዎችን ተናግረዋል። እንዲሁም ደግሞ ቢልቦርድ አሰርተው ነበር። ነገር ግን ስለሱ ምንም ነገር መስማት አልቻሉም። ከዛ በኋላ ግን ከ7 ዓመት በኋላ የሆነ ሰው ጥቆማ ይሰጣቸዋል። ያ ሰው ቤተክርስቲያን ውስጥ እንዳለና እዛ ውስጥ እንዳለ ይናገራል ማለት ነው። እናም ይህ ሰውዬ ማለትም ቲሞቲ በቃ እኔ ራሴን ከዓለማዊ አግልያለሁ ብሎ ራሱን በጣም ሸፍኖ ራሱን በጣም ደብቆ ቤተክርስቲያን ውስጥ እየኖረ ከ7 ዓመት በኋላ ተገኝቷል ማለት ነው። ለማንም ሳያሳውቅ፣ ለቤተሰቦቹ ሳያሳውቅ። ቤተሰቦቹ እሱን ለመፈለግ በጣም ብዙ ውጣ ውረድን አድርገው ነበር። ነገር ግን እሱ አሁንም ቢሆን ራሱን ደብቆ እኔ በእግዚአብሔር የተመረጠ መልአክ አድርጎ ነው ራሱን የሚቆጥረው የሚያስበውም። እናም እዛ ቤተክርስቲያን ውስጥ ነው እየኖረ ያለው ማለት ነው። የመጨረሻውና 10ኛው ባለታሪካችን ስቴቨን ስቴነር ነው። ይህ ባለታሪካችን በ7 ዓመቱ ነው የጠፋው። ከትምህርት ቤት ወደ ቤት በሚመለስበት ሰዓት በ2 አጋቾች ታግቶ ይጠፋል። እናም ቤተሰቦቹ በጣም ይፈልጉታል። ነገር ግን ስለሱ ምንም ነገር ማግኘት አልቻሉም፣ ፍንጭ ማግኘት አልቻሉም። እናም ይህ ልጅ ብዙ ከተፈለገ በኋላ በቤተሰቦቹ እናም ደግሞ በጎ አድራጎት ሰዎችም ከፈለጉት በኋላ ምንም ማድረግ ስላልቻሉ ቤተሰቦቹ ፍለጋውን ያቆማሉ ማለት ነው። ነገር ግን ከ7 ዓመት በኋላ
ተመልሶ ቴቨን ይመጣል። ወዴት? ወደ ሀገሩ። ደግሞ የመጣበት ምክንያት ምንድነው? በጣም እነዚህ ያገቱ ሰዎች በጣም ስለሚጨቁኑትና በጣም መጥፎ ነገር ሲያደርጉበት ስለነበረ ስቴቨን ስለ እገታው ሲያወራ ምንም ነገር መናገር አይፈልግም፣ ዲቴል መናገር አይፈልግም እና በጣም መጥፎ ነገሮች እንደተከሰቱበት ነው የሚታመነው። እናም ይህ ነገር የሆነበት ደግሞ እንዲያመልጥ ያደረገው ምክንያት ልክ ጉልበታም ሲሆን እሱ የ14 ዓመት ልጅ ሲሆን ሌላ ህፃን አግተው ያመጣሉ እነዚህ ሰዎች ማለት ነው። 2 ወንዶች ነበር ያገቷቸውና ሌላ ህፃን ሲያግቱ ያንን ህፃን የኔን የበደለኝን በደል የደረሰብኝን በደል ከሚደርስበት ልጁን ይዞ ልጥፋ ብሎ እሱንና አብሮት የነበረው ልጅ ማለትም አዲስ የታገተው ልጅ ይዞት ይጠፋል። ወደ አካባቢው ወደ ነበረ ፖሊስ ጣቢያም ይደርሳል ማለት ነው። ከዛም ቤተሰቦቹ ሲፈልጉ ስለነበር በጣም ብዙ ቦታ ላይ ሪከርድ ሆኖ ስለነበር ልጁ ባንዴ ነበር ያወቁት ፖሊሶቹ ማለት ነው። ከ7 ዓመት በኋላ በ14 ዓመቱ ቴቨን ሊገኝ ችሏል ወይም ደግሞ ሊያመልጥ ችሏል ከአጋቾቹ ማለት ነው። ከዛም በኋላ በ17 ዓመቱ ሚስት አግብቶ 2 ልጆችን ወልዶ ነገር ግን በ24 ዓመቱ በመኪና አደጋ ማለትም የሱ ሞተርና መኪና ተጋጭተው ህይወቱ ሊያልፍ ችሏል ማለት ነው። ግን ከእገታው እንደዛ አድርጎ ሊያመልጥ ችሏል ማለት ነው። የዛሬ ታሪኮቼ ይህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁኝ። እንደተለመደው ሰብስክራይብ፣ ላይክ እንዲሁም ደግሞ ኮሜንት አድርጉልኝ። በተጨማሪ ደግሞ የዛሬው ቪዲዮ ከወደዳችሁት ሌላ ተጨማሪ እንዲህ አይነት ቪዲዮዎችንም አቀርብላችኋለሁ። ቆም አድርሱኝ። አመሰግናለሁ።